በፊት አንድ የግሩፕ ሳይንቲስቶች ዓለምን ሊያጠፋ የሚችል እንደው በጣም የጨከነ አይነት ነገር ለመፍጠር ተሰብስበው የዶለቱ ሲነጋገሩ ቆይተው ከዛ ጨርሰው ሲወጡ ሁሉም ታመሙ። ተቅማጥ ቁርጠት አይነት ህመም። እንዲህ ምንድነው የሆኑት እነዚህ ትልልቅ ሳይንቲስቶች እኮ ሊሞቱብን ይችላሉ ተብሎ እያንዳንዱ ነገር ሲጠራ አንዳችም ነገር ከውጪ የገባ አልነበረም። ከዛ ውስጥ የነበረው ነገር ጠረጴዛቸው ላይ የነበረውን ውሃ ሁሉም ጠጥተዋል። ያንን ውሃ ተመረመረ፣ ምንም የተገኘበት ነገር አልነበረም። የዛ የውሃ ችግር ሊሆን ይችላል፣ ሊታወቅ አልተቻለም። ደግነቱ ሰዎቹ ዳኑ። ከዛ ከብዙ ዓመታት በኋላ ይሄ የሳይንስ ጥርጣሬ ነበረ። ምክንያቱም የነዚህ ሰዎች ንግግርና አስተሳሰብ የውሃው ሞለኪውሎች ይዘውት ይሆኖ የሚል። ከዛ ከብዙ ዘመናት በኋላ አንድ ሳይንቲስት የጃፓን ሳይንቲስት ነው ውሃ ላይ የተጠና ጥናት አጠና። አጀማመሩ ግን ከዛ ችግር የተነሳ ነበረ። ምንድን ነበር ይሄ ጥናት? 2 ብርጭቆ ውሃ ላይ አንደኛውን ብርጭቆ ሰደቡት። አንተማ አትረባ ብለው ብዙ ክፉ ነገር ተናገሩት። አንደኛውን ብርጭቆ ውሃ ደግሞ ከሚገባው በላይ አመሰገኑት። ሁለቱንም የብርጭቆ ውሃ ፍሪዝ አድርገው በኤሌክትሮን ማይክሮስኮፕ ሲመለከቱት የተመሰገነ ውሃ በሚገርም አይነት የሚያንጸባርቅ 6 ጦር ያለው ኮከብ ይመስላል። ዋተር ስተዲ የሚባለውን ጥናት ኢንተርኔት ላይ ልታዩት ትችላላችሁ። የውሃው ፎቶግራፍ ተነስቷል። ከዛ በኋላ እያንዳንዱን ቃላት አለያይተው ውሃን መንገድ ጀመሩ። ውሃ ማለት የዓለማችን ትልቁ ዋናው ነገር ሆኖ ሳለ ውሃ የተለየ ፕሮፐርቲ ያለው ራሱን ሳይለውጥ ነገር ግን ከውጪ የሚገባን ነገር መያዝ የሚችል መሆኑን አረጋገጡ። ከዛ እያንዳንዱን ቃላቶች እየለዩ ሲመለከቷቸው በጣም ያምር የነበረው ቃል ምስጋና ነበር። ይሄንን ሲመለከቱ እንግዲህማ የሰው ልጅ እኮ 70% ውሃ ነው ማለት ይሄ የኔ ብርጭቆ ውሃ 70% ዛሬ በምናገረው በማስበው በእያንዳንዱ ቃላት እያንዳንዱ ሴሎች ሊመረዙ ሊያምሩም ይችላሉ የሚል ነበረ።